የፕሪቶሪያው ስምምነት 100% ፈርሷል ሲል ህወሓት ገለጸ። ከፌዴራል መንግስት ጋር ውጥረት ውስጥ የገባ ህወሓት የፕሪቶሪያው ግጭት ማቆም ስምምነት ሙሉ በሙሉ መፍረሱን በይፋ አውጇል። የህወሓት ቃል አቀባይ አቶ ሚካኤል አስገዶም ለቡድኑ ልሳነ ወይን በሰጡት አዲስ ቃለ መጠይቅ የፕሪቶሪያው ስምምነት ሙሉ በሙሉ ፈርሷል ብለዋል። ቃል አቀባዩ የፕሪቶሪያ ስምምነት 100% ፈርሷል በማለት በይፋ የተናገሩ ሲሆን ህወሓት የስምምነቱን ህልውና እንደማይቀበልም አረጋግጠዋል። ህወሓት የፌዴራል መንግስት ዳግም ዘር ማጥፋት አውጆብኛል በማለት መህተ ላለው ጦርነት እየተዘጋጀ መሆኑንም እየገለጸ ነው። ቃል አቀባዩም በቃለ መጠይቃቸው የህልውና ጉዳይ ነው ካሉት መህተ በተቃራኒ ቆሟል ያላቸውን የቡድኑን ተቃዋሚዎች የብሔር ክህደት እንደ መፈጸም ይቆጠራል ሲሉም ወንጅለዋል። የጦርነት ገንዘብ የቸገረው ህወሓት ደን መጨፍጨፍ ውስጥ መግባቱ ተሰማ። ህወሓት ሁሉንም የክልሉን በጀት እንዲሁም ሀብት ወደ ጦርነት ዝግጁ ላይ በገፍ ማፍሰሱን ተከትሎ ያጋጠመውን የፋይናንስ እጥረት ለመቅረፍ ባላማጣ፣ ወህኒ እንዲሁም ኦፍላ ወረዳዎች ጥብቅ ደኖች ውስጥ የሚገኙ ዛፎች ተቆርጠው ገበያ ላይ እንዲውሉ መወሰኑ ተሰምቷል። በዚህም ቡድኑ በማዕከላዊ ትግራይ የሚገኙ ዛፎችን ለገበያ አውሎ አካባቢዎቹን ለድርቅ ተጎጂ እንዲሆኑ አለመፈለጉና ደቡባዊ ዞንን ለዚህ ችግሩ እንደ መፍትሄ ማስቀመጡን በግልጽ እያሳያልም ተብሏል። ህወሓት ራያን በኃይል የትግራይ አካል ማድረግ የሚፈልገው ህዝቡን እንደመላው ትግራዋይ በእኩል አይነት ስለሚያይና የትግራይ አካል ነው ብሎ ስለሚያምን ሳይሆን ራያን ለመጠቅለል ሙሉ አቅሙን የሚጠቀመው የመልክዓ ምድሩን ይዘት ለራሱ ጥቅም ላይ ለማዋል መሆኑ ይህ በቂ ማሳያ መሆኑም እየተነገረ ነው። ትራምፕ በኢራን የኃይል መሰረተ ልማቶች ላይ ጥቃት ለመፈጸም ያስቀመጡትን የጊዜ ገደብ ወደ 5 ቀናት አራዘሙ። ትራምፕ በመካከለኛው ምስራቅ ስላለው ግጭት ከኢራን ጋር ሙሉ በሙሉ እንዲሁም አጠቃላይ መፍትሄ መድረስን በተመለከተ ውይይቶች ማድረጋቸውን ገልጸዋል። ፕሬዝዳንቱ በማህበራዊ ትስስር ገጻቸው ላይ ባሰፈሩት መረጃ መሰረትም በኢራን የኃይል ማመንጫዎች እንዲሁም የኢነርጂ መሰረተ ልማቶች ላይ የሚደረጉ ጥቃቶችን ለሌላኛው ጊዜ አስተላልፋለሁ ብለዋል። ቴህራን የሆርሙዝ ወሽመጥን በ48 ሰዓታት ውስጥ ካልከፈተች የኃይል ማመንጫዎቿን ለማጥቃት እየገለጹት ቢሆንም አሁን ግን ለመጪዎቹ 5 ቀናት እርምጃውን እንዳዘገዩትም አመልክተዋል። ትራምፕ ከኢራን ጋር ባለፉት 2 ቀናት በመካከለኛው ምስራቅ አለመረጋጋት ዙሪያ በጣም ጥሩና ውጤታማ ንግግር አድርገናል ማለታቸውንም ቢቢሲ ዘግቧል። በዚህም የሀገራቸው ጦር በኢራን የኃይል መሰረተ ልማቶች ላይ ጥቃት እንዳይፈጽም ማዘዛቸውን ገልጸውም ጥቃቱን ለ5 ቀናት እንደሚያዘገዩና ቀጣይ ውሳኔያቸው እየተካሄደ ባለው ንግግር ላይ እንደሚመሰረትም አስታውቋል። የኢራን ፋርስ የዜና ወኪል በስም ያልጠቀሳቸውን ምንጮችን ጠቅሶ ከትራምፕ ጋር ቀጥተኛም ሆነ ቀጥተኛ ያልሆነ ግንኙነት የለም ሲል ዘግቧል። ለዜና ወኪሉ መረጃ የሰጡት ምንጩ አክለው እንደገለጹትም ኢላማዎችን በምዕራብ እስያ የሚገኙ የኃይል ማመንጫዎችን ሊያካትቱ እንደሚችሉ ሲሰሙም አፈግፍገዋል ብለዋል። ዶናልድ ትራምፕ ቴህራን የሆርሙዝ ወሽመጥን በ48 ሰዓታት ውስጥ እንድትከፍት ካለበለዚያ ግን የኃይል ማመንጫዎቿን እንደሚያወድሙ ዝተውም ነበር። ዛሬ ያስቀመጡት የጊዜ ገደብ ከማብቃቱ በፊትም ባለፉት 2 ቀናት ከኢራን ጋር በጣም ጥሩ እንዲሁም ውጤታማ ውይይት ማድረጋቸውን ጠቅሰው ጦራቸው በቴህራን የኃይል ማመንጫዎች ላይ ለቀጣይ 5 ቀናት ምንም አይነት ጥቃት እንደማይፈጽም ማዘዛቸውም ተነግሯል። በሚቀጥሉት ቀናት የሚያደርጓቸው ንግግሮችን መሰረት በማድረግ ቀጣይ ውሳኔያቸውን እንደሚያሳውቁም ፕሬዝዳንት ትራምፕ በማህበራዊ ሚዲያ ገጻቸው ላይ ጽፈዋል። የኢራን ውጭ ጉዳይ ሚኒስትር ፕሬዝዳንት ትራምፕ በሁለቱ ሀገራት መካከል ንግግር ስለመደረጉ የተናገሩትን አስተባበለ። በአሜሪካ የሲቢሲ አጋር የሆነው ሲቢኤስ የኢራን እስላማዊ ሪፐብሊክ መንግስት በጦርነቱ የኢራን ዓላማ ከመሳካቱ በፊት ማንኛውንም አይነት ድርድር ውድቅ የማድረግ አቋምን ይከተላል ማለቱንም ዘግቧል። ኤስኤንኤን የተባለ ከፋርስ የዜና ወኪል ጋር ግንኙነት ያለው ሚዲያ በሀገሪቱ የውጭ ጉዳይ ሚኒስትር ውስጥ በጉዳይ ላይ መረጃ ያላቸው ምንጮችን በመጥቀስ ድርድር መኖሩን አስተባብለዋል ሲልም ዘግቧል። የሚዲያ ገጹ ጨምሮም እኚሁ ምንጭ የሆርሙዝ ወሽመጥ ጦርነት ለከፈቱብን ዝግ ነው ማለታቸውንም ገልጿል። የምንጩ ማንነት ወይንም በኢራን መንግስት ውስጥ ያለውን ኃላፊነት ግን አልጠቀሰም። የኢራን ታስኒም የዜና ወኪልም በተመሳሳይ ስማቸውን ያልጠቀሳቸውን ምንጮች ተጠቅሞ ተመሳሳይ ዘገባን ይዞ ወጥቷል። ፋርስ የዜና ወኪል ከትራምፕ ጋር በቀጥታም ሆነ በተዘዋዋሪ ምንም አይነት ግንኙነት አልተፈጠረም
ያለ ሲሆን የአሜሪካ ፕሬዝዳንት ከአቋማቸው አፈግፍገዋል ብሏል። ታስኒም በበኩሉ ምንም ድርድር እየተካሄደ አለመሆኑንም ነው የዘገበው። ለመስማት የሚከብድ አደጋ በኒውዮርክ አውሮፕላን ማረፊያ ተከስቷል። አንድ የመንገደኞች አውሮፕላን ለማረፍ በሚያኮበኩብበት ወቅት ከድንገተኛ አደጋ መከላከያ የእሳት አደጋ መኪና ጋር ተጋጭቷል። ይህ አስከፊ ግጭት በቅጽበት የሁለቱን ፓይለቶች ሕይወት ያቀጠፈ ሲሆንም በአውሮፕላን ውስጥ ከነበሩት መንገደኞች መካከል ቢያንስ 60 የሚሆኑት ላይ ከባድና ቀላል ጉዳት ደርሶባቸዋል ነው የተባለው። በወቅቱ በመኪናው ውስጥ የነበሩት የእሳት አደጋ ሰራተኞችም በደረሰባቸው ከፍተኛ ጉዳት ምክንያት በአስቸኳይ ወደ ሆስፒታል ተወስደው በከባድ ሁኔታ ላይ እንደሚገኙ ታውቋል። የአውሮፕላን ማረፊያው ደህንነትና የአሰራር ሁኔታ አሁንም ላይ ትልቅ ጥያቄ ውስጥ ወድቋልም ነው የተባለው። የነዳጅ ዋጋ ቅናሽ ማሳየቱ ተነገረ። ምንም እንኳን ኢራን ከአሜሪካ ጋር የተደረገ ድርድር የለም ብትልም እንኳ ዶናልድ ትራምፕ ባለፉት 2 ቀናት ውስጥ ከኢራን ጋር የተደረጉ ውይይቶች ውጤታማ በመሆናቸው በኢራን የኤነርጂ ተቋማት ሊፈጸም የሚደረገውን ጥቃት ለ5 ቀናት አራዝም ያለው ማለታቸውን ተከትሎ የነዳጅ ዋጋ በከፍተኛ ሁኔታ ቅናሽ አሳይቷል። ዛሬ ጠዋት ላይ $114 ደርሶ የነበረው የነዳጅ ዋጋ አሁን ላይ $97 አካባቢ ወርዷል ተብሏል።